በለው ፓፓፓፓ ቆይ ለዚች ማዴም ማድረግ አለብኝ። እጭ ደወለች ደሞች። ሄሎ ወዬ ነውድ ፒፖዬ ማሬ እንዴት ነህ? አለሁልሽ ደህና ነኝ ማሬ። ወደ ቤት እንዴት ትመጣለህ? ይቻላል አሁኑኑ እመጣለሁ። አለ ምክንያትማ አልጠራችኝማ። አሁኑኑ ልሂድ። ሰላም እንዴት ነህ? አለሁልሽ ውዴ እንዴት ናችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ቁጭ በል እዚህ ጋር። እሺ ፒፖዬ አንድ አስፈላጊ ስልክ ተደውሎልኝ ነው እኔ መውጣት አለብኝ። በቃ ከእህቴ ጋር ተጫወትሽ። አጫውቹ። ቻው። እሺ ኧረ ችግር የለውም። መልካም ቀን ይሁንላችሁ። ላንቺም መልካም ቀን ይሁንልሽ። እቺን ቀን በጉጉት ጠብቃት ነበር። ይኸው አሁን እዚህ ክፍል ውስጥ እኔ እናንተ ብቻ ነን። ለምን ጥሩ ጊዜ አናሳለፍም? ወይኔ ጉዴ! ቆይ የታል ኮንዶሙ? አረ የት ነበር ያስቀመጥኩት? እዚህ ጋር ነበር እኮ ያደረኩት። የስ አገኘሁት። በጣም ይገርማል። በእንደዚህ አይነት ጊዜ እንደዚህ አይነት ወጣት መገኘቱ። እኛ ልንፈትን ስንል አንተ ግን በእንደዚህ አይነት ላልባሌ ነገር አልታለልም ብለህ መኪናን አስነስተህ ልትሄድ ነበር። ይገርማል። ብቻ ልጄ እንደዚህ አይነት ባል በማግኘቷ እድለኞች ነን። እንኳን ወደ ቤት በሰላም ተቀላቀልክ። እቺ ልጅ ምንም ብገዛላት ደስተኛ አትሆንም። ዛሬ ደግሞ ይሄን ይዤ ስገባ ምን ትለኝ ይሆን? ሰላም እንኳን ደህና መጣ። ሰላም እንዴት ነሽ? ለፍቅረኛ ፓንት ፈልጌ ነበር። እስቲ ታሳይኛለሽ? አሎ ምረጥ። ኦ ይሄንን ፓንት 10 ራሱ ከለሩ ተመሳሳይ የሆነ ስጪኝ። እሺ የኔ ውድ የገዛሁልሽ እኔ እስቲ የኔ ፍቅር። ምን ገዝተህልኝ መጣ? ፓንት። አመሰግናለሁ ፒፖዬ። ግን ደግሞ ማሬ ለምንድን ነው ተመሳሳይ ያደረገው? ሰዎች እኮ ፓንት ማልቀየር ነው የሚመስላቸው።